እንኳን ለብርሃነ ልደቱ በሰላም በጤና በፍቅር አደረሳችሁ። ገና ልዩ ነው። ገና ቤተሰብ ነው፣ ጨዋታ ነው። ገና የደስታና የፍቅር ቀን ነው። ከሁሉ በላይ ደግሞ ገና አዲስ ብርሃንና አዲስ ተስፋ ነው። ዛሬ እኛም የእሁድ AI ቶክ ቤተሰቦች የዕለት ተዕለት ስራችንን ወደ ጎን አድርገን ይህንን ታላቅ በዓል ከእናንተ ጋር አብረን ለማሳለፍ መጥተናል። በዚህ በዓል ፍቅር በየቤታችሁ፣ ሰላም በየሰፈራችሁ እንዲሞላ ከልብ እንመኛለን። ታዲያ በዓል ሲመጣ ያለ ስጦታ አይሆንም አይደል? እኛም ለዚህ በዓል የሚሆን ቤተሰቦቻችሁን ሰብስባችሁ የምታዩት አንድ ልዩ የዲጂታል ስጦታ አበርክተንላችኋል። ከዚህ በኋላ የምትመለከቱት አጭር ፊልም ሙሉ በሙሉ በአርቲፊሻል ኢንተለጀንስ ወይም ደግሞ በኤአይ ቴክኖሎጂ የተሰራ ነው። የገናን በዓል በሚያሳይ መልኩ የተዘጋጀ ለበዓል ድባብ የሚሆን ልዩ ስራ ነው። ቡናችሁን እየጠጣችሁ በዓሉን እያከበራችሁ ይህንን የገና ስጦታችንን ተጋበዙልን። መልካም በዓል። ማሙሽዬ ናስቲ ና ጫማዬን ተረግጥ። እሺ አባባ። ጎሽ የኔ ልጅ ልብሴ እንዳይነቃ እያየ። ኧረ እሺ አላስነካም። ስምህ ማን ነው? ዳዊት። ኦ ዳዊት። ዳዊት የንጉሥ ስም ነው ታውቃለህ አይደል? አዎ አውቃለሁ። እስቲ ታዲያ ዛሬ ስለ ሌላ ንጉሥ ልንገርህ። ዛሬ የምነግርህ ታሪክ እንደ አንድ ተረት ከዕለታት አንድ ቀን ተብሎ የሚጀመር አይደለም። ይህ ታሪክ እውነት ነው። ይህ ታሪክ የእኔም የአንተም የዚች ዓለም ሁሉ የልብ ምት ነው። ዓይንን ጨፍን። አብረን ወደ ኋላ ወደ 2000 ዓመታት እንሂድ። ከፊታችን ድቅድቅ ጨለማ ይታይ። አየሩ እጅግ ይበርዳል። ቅዝቃዜው አጥንት ውስጥ ይገባል። በዚያ የጨለማ መንገድ ላይ 2 ተጓዦች አሉ፣ ዮሴፍና ነፍሰ ጡሯ ማርያም። ልጄ ድካማቸው ይታይሃል? ማርያም በምጥ ተጎድታለች፣ ትንፋሽ አጥሯታል። ዮሴፍ ደግሞ ተጨንቋል። ለዚች ሴት የት ቦታ እንደሚያሳርፋት ግራ ገብቶታል። ከተማዋ ቤተልሔም በሰው ተጥለቅልቃለች። የሰው ጫጫታ፣ የንግድ ድምፅ፣ ግርግር። ዮሴፍ እያንዳንዱን በር ያንኳኳል። ቦታ የላችሁም ይላል በተማጽኖ። መልሱ ገና አንድ ነው፣ ቦታ የለም፣ ሞልቷል፣ ሂዱ። የዓለምን ፈጣሪ የተሸከመችው ማርያም በገዛ ዓለም ውስጥ ማረፊያ አጣች። እንዴት ያለች ጨካኝ ሌሊት ናት! በመጨረሻም አንድ ቦታ ተገኘ። ሆቴል አይደለም፣ ቤትም አይደለም፣ የከብቶች ማረፊያ። የጋጣ ሽታ ያለው፣ ገለባ የተነጠፈበት፣ በሬና አህያ የሚተነፍሱበት ጠባብ በረት። አስበው ልጄ፣ ሰማይና ምድርን የተረጋው ጌታ፣ ከዋክብትን በስማቸው የሚጠራው አምላክ ሊወለድ ወደዚህ ምድር ሲመጣ ያረፈው በወርቅ አልጋ ላይ አልነበረም፣ በከብቶች በረት ውስጥ እንጂ። ያ ምሽት ጸጥ አለ። ዓለም በኃጢአት እንቅልፍ ውስጥ ነበረች። በዚያች ጠባብ ጋጣ ውስጥ ግን የዘመናት ናፍቆት ሊፈጸም ነው። ድንገት በዚያች ጨለማ ሌሊት የሕፃን ጩኸት ተሰማ። ይህ ድምፅ ተራ የሕፃን ልጅ ድምፅ እንዳይመስልህ። ይህ ድምፅ የዘላለም ተስፋ ነው። አምላክ ሰው ሆነ። ለማመን ይከብዳል አይደል? ያ ሁሉን ቻይ ጌታ በእናቱ እቅፍ ውስጥ የገባ ትንሽ ሕፃን ሆነ። ማርያም በጨርቅ ጠቀለለችው። ማሞቂያ የለም።
ያው የከብቶች ትንፋሽ ብቻ ነው። እሱ ግን ተኝቷል። ሰላማዊ፣ ቅዱስ፣ ንጹሕ። የዓለም ንጉሥ ተወለደ፣ ግን ማንም አላወቀም። ንጉሶች ተኝተዋል፣ ባለጠጎች ተኝተዋል። ምስክሮቹ እንስሳት ብቻ ነበሩ። ቆይ ልጄ፣ ታሪኩ አላለቀም። ውጭ ሜዳ ላይ ምን እንደተፈጠረ ልንገርህ። እረኞች በግ እየጠበቁ ነበር። ጨለማ ነበር። በድንገት ሰማዩ ተቀደደ። እንደ ፀሐይ የሚያበራ ብርሃን ሜዳውን ሞላው። እረኞች በድንጋጤ ወደቁ፣ ፈሩ፣ ተንቀጠቀጡ። አንድ መልአክ ከብርሃን ውስጥ ወጣና እንዲህ አለ፣ አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ከዚያስ አንድ ብቻ አይደለም። በድንገት ሰማዩ በመላእክት ሰራዊት ተሞላ። አእምሮ ሊገምተው ከሚችለው በላይ እልፍ አላፋት መላእክት ዘመሩ። ድምፃቸው ተራሮችን አናወጠ። አየ ልጄ፣ ያ ሕፃን፣ ያ በበረት የተወለደው ኢየሱስ እኔና አንተን ስለወደደን ነው የመጣው። ንጉሥ ሆኖ ሳለ እኛን ለመምሰል ድሃ ሆነ። ያ ሁሉ ብርሃን፣ ያ ሁሉ ዝማሬ፣ ያ ሁሉ ተአምር ለእኔና ለአንተ የተደረገ የፍቅር ስጦታ ነው። ስለዚህ ዛሬ ማታ ስተኛ ስለ ስጦታ ወይም ስለ ጌጣጌጥ ብቻ እንዳታስብ። ስለዚያች ሌሊት አስብ። ስለዚያ ታላቅ ፍቅር አስብ። ምክንያቱም ገና ማለት እግዚአብሔር ወደኛ የመጣበት ቀን ነው። ታሪኩ አላለቀም። ያ የተወለደው ንጉሥ፣ ያ ስደተኛ ንጉሥ ዛሬም ማረፊያ ይፈልጋል። Yes. እዚህ በትሑት ቦታ ልክ እንዳንተ አይነት በንጹሕ ልብ ውስጥ። አመሰግናለሁ። ሰላም ላንተ ይሁን። ፊልሙን እንደወደዳችሁት ተስፋ አደርጋለሁ። በዓሉ የሰላም፣ የፍቅር፣ የአንድነት እንዲሆንላችሁ እመኛለሁ። ቤተሰቡን ውደዱ፣ ባህልን አክብሩ፣ ሀገርን አክብሩ። መልካም ገና። ቻው።